ተማሪዎች እንደምን አላችሁ? ዛሬ እንግዲህ ቻፕተር 5 ላይ ኢንፎርማል ፋላሲ ምንድነው ከሚለው ጀምረን እንመለከታለን ማለት ነው። እንግዲህ በጣም አስቸጋሪው የሆነ ምዕራፍ የሚባለው እንግዲህ በሎጂክ ላይ ፍሬሽማን ከሚሰጡ ኮርሶች መካከል እንግዲህ ፋላሲ ነው ማለት ነው። ስለዚህ ፋላሲ ምንነቱን እንዲሁም ደግሞ ዋት ኢዝ ፋላሲ ብለን በዛሬ ቪዲዮአችን እንግዲህ የምንመለከት ይሆናል ማለት ነው። እንደዚህ አይነት ሾርት ኖቶችን ማግኘት የምትፈልጉ ከሆነ የቴሌግራም ቻናላችንን ጆይን ማድረጋችሁን እንዳትረሱ። @greatstudent1 ብላችሁ ሰርች ብታደርጉ ማግኘት ትችላላችሁ ማለት ነው። ወይም እዚህ ስክሪኑ ላይ ያለውን እንግዲህ ሰርች አድርጋችሁ ማግኘት ትችላላችሁ። በዚህ ቻፕተር እንግዲህ ዋና ትምህርታችን የሚሆነው ኢንፎርማል ፋላሲ ነው። ነገር ግን ኢንፎርማል ፋላሲ ከመማራችን በፊት ፋላሲ ምንነት መረዳት አለብን። ለመሆኑ ፋላሲ ምንድነው የሚለውን እንጀምራለን። እንዴት ይፈጸማል? እንዲሁም ደግሞ ወንጀል መስራትና ፋላሲ መፈጸም ተመሳሳይ ናቸው ወይ? እንዲሁም ደግሞ ካፈጻጸማቸው አንፃር በስንት ይከፈላሉ የሚሉትን እንመለከታለን ማለት ነው። እንግዲህ መጀመሪያ ላይ የምንመለከተው ዋት ኢዝ ፋላሲ ከሚለው እንጀምራለን ማለት ነው። Fallacy is an error or defect or mistake committed in argument ማለት ነው። ፋላሲ የምንለው ምንድነው ማለት ነው? አን ኤረር ነው ወይም ደግሞ ዲፌክት ሚስቴክ ወይም ደግሞ ጉድለት ወይም ስህተት በአርጉመንት ላይ ያለ ስህተት ወይም ደግሞ ሚስቴክ ምን ይባላል? that is called fallacy ብለን መጥራት እንችላለን ማለት ነው። ወይም ደግሞ a fallacy is a defect in argument that or a mistake frequently committed in reasoning that consists of something other than merely false principle። እንግዲህ ፋላሲ የአንድ አርጉመንት ላይ ያለ ስህተት ወይም ደግሞ ጉድለት የነዚህ ጉድለቶች ምን ይባላሉ ማለት ነው? ዳቲ ፋላሲ ብለን እንጠራዋለን ማለት ነው። መዝገበ ቃላቶች እንግዲህ ፋላሲ የሚለውን ህጻጽ በሚለው ይተረጉሙታል። እንግዲህ ፋላሲ ማለት በአምኪዮ ወይም ደግሞ በምክንያታዊ አስተሳሰብ ላይ የሚከሰት ስህተት ማለት ነው፣ ወይም ደግሞ እንከን ማለት ነው። በአርጉመንቶች ላይ የሚከሰቱ ስህተቶች ወይም ደግሞ እንከኖች ፋላሲ በመባል ይታወቃል ማለት ነው። ይህ ማለት ደግሞ አርጉመንቶች ሲመሰረቱ የሚፈጸም ስህተት እንከን ፋላሲ ይባላል ማለት ነው። እንግዲህ ምንድነው ያልኳችሁ? አርጉመንቶች ሲመሰረቱ ወይም ደግሞ ሲፈጠሩ የሚኖር ወይም ደግሞ የሚፈጸም ስህተት ካለ ያ ፋላሲ በመባል ይታወቃል ማለት ነው። ስለ አርጉመንት ከተነሳ ያው አርጉመንት ካለ ፕሪሚስ ኤንድ ኮንክሉዥን መነሳቱ አይቀሬ ነው። አርጉመንቶቹ ሲመሰረቱ የሚፈጠሩት ስህተት ማለት ማስረጃዎቹ ወይም ደግሞ ምክንያቶቹ ፕሪሚስ ይባላሉ። እነዛን ደግሞ በመጠቀም ስለ አንድ ነገር የምንሰጠው ድምዳሜ ኮንክሉዥን በመባል ከዚህ በፊት እንግዲህ አይተናቸው ነበር ማለት ነው። እንከን ወይም ደግሞ ጉድለት ስህተት ሲያጋጥመው ማለት ነው። እንግዲህ እዚህ ጋር ስህተት የምንላቸው ማስረጃዎች ወይም ፕሪሚሶቹን በመጠቀም ለአንድ ነገር ድምዳሜ በምንሰጥበት ጊዜ ማለት ነው። ያ ነገር እንግዲህ እንከን ወይም ደግሞ ጉድለት ስህተት ሲያጋጥመው ያ that is called ፋላሲ ብለን እንጠራዋለን ማለት ነው። ታዲያ በአርጉመንቱ ላይ የሚፈጸመው እንከን ወይም ደግሞ ስህተት የምክንያታዊ ስህተት ወይም ደግሞ የምክንያታዊ ስህተት እንከን ነው እንጂ የቀረቡት ማስረጃዎች ወይም ደግሞ ድምዳሜዎች በነባራዊ ዓለም ያላቸው እውነታ ወይም ደግሞ ውሸትነት አይደለም። ይሄንን እንግዲህ ምን ብላችሁ እንደ ስትራክቸራቸው እንደሚገቡት ብለን ከዚህ በፊት አይተናቸዋል ስለ አርጉመንት ላይ በደንብ ስናይ ማለት ነው። ታዲያ አርጉመንት ሲመሰረቱ ስህተት ወይም ደግሞ እንከን እንዴትና በምን መልኩ ይፈጸማል የሚለው ነገር እንመለከታለን ማለት ነው። ፕሪሚሶችን በመጠቀም ስለ አንድ ነገር የሚሰጠው ድምዳሜ ወይም ደግሞ ኮንክሉዥኑ እንዴትና በምን መልኩ ነው ስህተት እንከንን የሚያጋጥመው የሚለው ነገር እንግዲህ በሰፊው እንመለከታለን። በሁለት አይነት መንገድ እንግዲህ ማግኘት እንችላለን ማለት ነው። ደፈርስቷን የሚሆነው ፕሮብሌም ዛት ሪዝኒንግ ፕሮሰስ ኢን ዘ ፎርም ወይም ደግሞ ስትራክቸራቸው ላይ ዲፔንድ በመሆን ፕሮብሌም ነው ማግኘት እንችላለን ማለት ነው። ወይም ደግሞ ስህተቱን በዚህ መልኩ ማውጣት እንችላለን። ሁለተኛው ደግሞ ዲፌክትስ ኢን ዘ ኮንቴንት ዛት ስቴትመንት ዩዝድ አስ ኤ ፕሪሚስ ፎር ኦር ኤ ኮንክሉዥን ማለት ነው። ይህ ነገር ምንድነው ማለት ነው? ባድ የሚመስለውን ነገር ጉድ ጥሩ ነገር እንዲመስለን አድርጎ የሚያሳይ ነገር ካለው ዳት ኢዝ ኮልድ በዚህ መልኩ እንግዲህ በሁለተኛ መልክ ማግኘት እንችላለን ያ ነገር ፋላሲ መሆኑን ወይም ደግሞ አለመሆኑን ማለት ነው። ፋላሲ በሁለት አይነት መንገድ ይፈጸማል ማለት ነው። እንደነገርኳችሁ መጀመሪያ ላይ ያየናቸው አሉ። ያው ስትራክቸሩ ላይ ዲፔንድ በመሆን እንዲሁም ደግሞ ጥሩ ነገር የሚመስለውን ወደ መጥፎን የሚመስለው ደግሞ ወደ ጥሩ አፒል በማድረግ ማለት ነው። እነዛ ነገሮች ፋላሲ መኖራቸውን አለመኖራቸውን በሁለት አይነት መንገዱ እንግዲህ መፈጸም ይቻላል ማለት ነው። ስለዚህ አንደኛው ምንድነው? አርጉመንቶቹ ሲመሰረቱ በሚኖራቸው ቅርጽ ወይም ደግሞ ፎርም ስትራክቸራቸው ላይ ወይም ደግሞ አወቃቀራቸው ላይ ማለት ነው እዛ ላይ የሚፈጸሙ ነው። ቅርጹ ወይም ደግሞ አቀማመጡ ወይም አወቃቀሩ ስህተት ሲፈጠር የሚፈጸም ነው ይህ ፋላሲ ማለት ነው። ይህ ደግሞ በማስረጃዎችና በድምዳሜዎች መካከል ያለው የምክንያታዊ ዝምድና እንዲሻከርና ስህተት እንዲኖረው ያደርጋል። ይህ እንግዲህ ፕሮብሌም ኢን ሪዝኒንግ ይባላል ማለት ነው። እንዴት እናየዋለን የሚለውን ነገር እስኪ እንመለከታለን።
ሁለተኛው ይህ ደግሞ አርጉመንቶች አወቃቀራቸው ወይም ቅርጽ የሚመጣ ችግር አይደለም። ያው እንደነገርኳችሁ ነው የሁለተኛው ማለት ነው ዲፌክት ኢን ዘ ኮንቴንትስ ኦፍ ዘ ስቴትመንት ዩዝድ አስ ፕሪሚስ ኦር ኮንክሉዥን ብለናል። የሁለተኛውን ማለት ነው። እንግዲህ እነዚህ ነገሮች የሚፈጠሩት ይልቁንም አርጉመንቶቹ ማለት ማስረጃዎቹ እዛ ጋር ከድምዳሜው ከኮንክሉዥኑ ጋር ላዩን ሲታዩ ስህተት የማይመስሉ ናቸው። ሰዎችን በቀላሉ የሚሸውዱ እንዲሁም ደግሞ በቀላሉ የሰዎችን ሀሳብ የሚገዙ የሚያሳምኑ ነገሮች ናቸው። ነገር ግን የማስረጃዎቹና የድምዳሜው ይዘት በጥልቅ ሲታይ ሲመረመር ስህተት የተሞላው ነው ማለት ነው። አርጉመንቶቹ ላይ ሲታዩ ጥሩ ወይም ደግሞ አርጉመንት ይመስላሉ፣ ነገር ግን ሲመረመሩ መጥፎ ናቸው ማለት ነው። እንዲሁም ደግሞ ማለትም ባድ አርጉመንት ይመስላሉ፣ ነገር ግን ምንድናቸው ጉድ ናቸው ማለት ነው። ያንን ነገር እንግዲህ ባድ አርጉመንቶችን ወይም ደግሞ ጉድ አርጉመንቶችን አስመስሎ በማቅረብ የሚፈጸም ነው ማለት ነው። እንግዲህ ይሄ ኢሉዥን የሚባለው ማለት ነው በማስመሰል የሚፈጸም ነው። ታዲያ እንዴት አድርገን እንለየዋለን የሚለውን በሰፊው እንመለከታለን ማለት ነው። ስለዚህ አርጉመንቶች ላይ ስህተት ወይም ደግሞ እንከን በሁለት አይነት መልኩ ይፈጸማል ማለት ነው። በሌላ አባባል ፋላሲ በሁለት አይነት መንገድ ይፈጸማል ማለት ነው። አንደኛው በአርጉመንቶቹ ቅርጽ ወይም ደግሞ አቀማመጥ ነው ብያችኋለሁ፣ በስትራክቸራቸው ማለት ነው። የዚህ አይነቱ ፎርማል ፋላሲ እንለዋለን። በስትራክቸራቸው ወይም ደግሞ በአቀማመጣቸው ስህተት ካለ ዳት ኢዝ ኮልድ ፎርማል ፋላሲ ብለን እንጠራዋለን። እንዲሁም ደግሞ በሁለተኛ ላይ ያለው ባድ አርጉመንቱን ወይም ደግሞ ጉድ አርጉመንት አስመስሎ ማቅረብ ከሆነ ደግሞ ይህ ደግሞ ኢንፎርማል ፋላሲ በመባል ይታወቃል ማለት ነው። ዲፔንዲንግ ኦፍ ታይፕ ኦፍ ዘ ኤረር ወይም ዲፌክት ኮሚትር ፋላሲ ዲቫይድድ ኢንቱ ይደረጋል ማለት ነው። ስለዚህ ፋላሲ በሁለት ይከፈላል። ዳት ኢዝ ፎርማል ፋላሲ እንዲሁም ደግሞ ኢንፎርማል ፋላሲ በመባል በሁለት ይከፈላል ማለት ነው። እያንዳንዳቸውን እንግዲህ እንመለከታለን። በመጀመሪያ ፎርማል ፋላሲ ምንድነው? ፎርማል ፋላሲ ኢዝ ዌን አን አርጉመንት ኮንቴንስ ኤ ስትራክቸር ዲፌክት ወይም ፕሮብሌም ኢንቫዮሌትስ ዘ ስታንዳርድ ፎርም ኦፍ ኤ ጉድ አርጉመንት ማለት ነው። ይህ ነገር ምንድነው ማለት ነው? ስትራክቸራሉ ላይ ዲፌክት ወይም ፕሮብሌም ወይ ጉድለት ሲኖርበት በዚህ መልኩ የምንለየው ፋላሲ ዳት ኢዝ ኮልድ ፎርማል ብለን እንጠራዋለን ማለት ነው። ወይም ፎርማል ፋላሲ የምንለው በሐሳባቸው የተዋረደ ስርዓት ሊታወቁ የሚችሉ አሳሳች የሆኑ የአመክንዮ ስህተቶች ማለት ነው። እንግዲህ ፎርማል ፋላሲን በዚህ መልኩ አይተናል። ቅድም እንደነገርኳችሁ ፎርማል ፋላሲ የሚፈጸመው በአርጉመንቶቹ ቅርጽ ወይም ደግሞ ስትራክቸራቸው ላይ ወይም አቀማመጣቸው ላይ የሚፈጸም ነው። ማለትም ማስረጃዎቹና ድምዳሜዎቹ በሚኖራቸው አቀማመጥ ወይም ደግሞ ቅርጽ ላይ የሚፈጠር ነው። ስለዚህ because of the problem that cause formal fallacy is a structural defect ነው። ፎርማል ፋላሲ may be identified through mere ኢንስፔክሽን ኦፍ ፎርማል ስትራክቸር ኦፍ አን አርጉመንት። እንግዲህ እንደነገርኳችሁ ፎርማል ፋላሲ የምንለው በስትራክቸራቸው ወይም ደግሞ በአቀማመጣቸው ላይ የሚፈጸሙ ናቸው ማለት ነው። ማለትም ማስረጃዎቹና ድምዳሜያቸው በሚኖራቸው አቀማመጥ ወይም ደግሞ መዋቅር ቅርጽ ላይ የሚፈጠር ነው። ይህ ምንድነው? ፎርማል ፋላሲ ብለን እንጠራዋለን ማለት ነው። ስለዚህ ፎርማል ፋላሲዎች ምንድናቸው? የአረፍተ ነገሮቹና የቃሎቹ አቀማመጥ ብቻ አይተን በቀላሉ መለየት የምንችላቸው ናቸው ማለት ነው። እንደነገርኳችሁ ነው፣ በደንብ ያዙ። ፎርማል ፋላሲ የምንላቸው ስትራክቸራቸው ላይ ነው በጣም ፎከስ የሚያደርጉት ማለት ነው። በሌላ አባባል አርጉመንቶቹ አቀማመጥ ወይም ደግሞ ቅርጽ በማየት ብቻ በቀላሉ መለየትና ማወቅ እንችላለን ማለት ነው። እስኪ ምሳሌ እንመልከትና ይህን አርጉመንት ተመልከቱ። ለምሳሌ እዚህ ጋር ኦል ኢትዮጵያን ኢት ብሬድ ይላል፣ ቶማስ ኢትስ ብሬድ ይላል፣ ዜርፎር ቶማስ ኢዝ አን ኢትዮጵያን። ይህ ነገር እንግዲህ ምን አይነት ዳት ኢዝ ኢንቫሊድ ነው። ይሄን በቀላሉ ማየት ትችላላችሁ። ምንድነው ስህተቱ? ቶማስ ኢትዮጵያዊ ነው የሚለው ኮንክሉዥን ውሸት ሊሆን ይችላል። ቶማስ እንግዲህ ግብጻዊም ሆኖ ዳቦ ሊበላ ይችላል። እዚህ ጋር እንግዲህ ቶማስ ኢትዮጵያዊ ነው የሚል ነገር ሳይኖር እዚህ ጋር ሁሉም ኢትዮጵያኖች ዳቦ ይበላሉ አለ። ከዛም ቶማስ ደግሞ ዳቦ ይበላል አለ። ዜርፎር ቶማስ ኢዝ አን ኢትዮጵያን ብሎ ደመደመ ማለት ነው። እዚህ ጋር እንግዲህ ቶማስ ግብጻዊም ሆኖ ዳቦ ሊበላ ስለሚችል ይህን ነገር እንግዲህ በቀላሉ ስትራክቸራቸው ላይ በማየት ማለት ነው ፎርማል ፋላሲ ነው ማለት እንችላለን ማለት ነው። እንግዲህ እንዴት ከላይ የቀረቡት ሁለቱ ማስረጃዎች ለድምዳሜ ሙሉ ለሙሉ ዋስትና መሆን አይችሉም። ምክንያቱም ሁለቱም ኢትዮጵያውያኖች ዳቦ ይመገባሉ፣ ቶማስ ዳቦ ይመገባል። ስለዚህ ቶማስ ኢትዮጵያዊ ነው። ውሸት ሊሆን ይችላል ማለት ነው። ምክንያቱም ቶማስ ኬንያዊ ቢሆንስ፣ አሜሪካዊ ቢሆንስ፣ ጀርመናዊ፣ እነዚህ ነው የመሳሰሉ ነገሮች ሊሆን ይችላል። አሜሪካዊ የሆኑ ዳቦ የሚበላ ሰው መቼም ይኖራል ብዬ አስባለሁ። ስለዚህ እዛ ጋር ኢትዮጵያዊ መሆኑ ምንም አይነት ማስረጃ እስከሌለን ድረስ ይህ ነገር ፋላሲ የለውም አንልም ማለት ነው። ስለዚህ ስትራክቸሩ ላይ ፋላሲ ስህተት ስላለበት ዳት ኢዝ ኮልድ ፎርማል ፋላሲ ነው ማለት ነው። ስለዚህ ሎጂክ ስለዚህ ድምዳሜ ኮንክሉዥኑ ለመረገፍ የቀረቡ ማስረጃዎችና ድምዳሜዎች ምክንያታዊ ዝምድናቸው ላይ በአርጉመንቱ አቀማመጥ አማካኝነት ስህተት ተፈጽሟል ማለት ነው። ስለዚህ አርጉመንት አንድ ላይ የተፈጸመው ፎርማል ፋላሲ ይባላል ማለት ነው። በአርጉመንቱ አቀማመጥ ስንል ምን ማለት ነው የሚለውን እዚህ ጋር ለምሳሌ ኢትዮጵያ የሚለውን ኤ ብለን ብንሰይመው በቀላሉ ብሪድ የምንለው ደግሞ ቢ ብለን ብንሰይመው ቶማስን ደግሞ ሲ ብለን ብንሰይመው በስያሜ መሰረት አርጉመንትን ይህንን ይመስላል ማለት ነው። ኦል ኤ አር ቢ አለ፣ ኦል ሲ አር ቢ፣ ዜርፎር ኦል ሲ አር ኤ። ይሄ እንግዲህ እንደምታዩት ነው ማለት ነው የሚል ቅርጽ ይኖራሉ። አርጉመንት አንድ ላይ ፎርማል ፋላሲ ነው ስንል ስለዚህ የዚህ አይነት ቅርጽ ያላቸው ማንኛውም አርጉመንቶች ማለት ነው ፎርማል ፋላሲ በመባል ይታወቃሉ ማለት ነው። በቅርጻቸው ብቻ ማወቅ ይቻላል በቀላሉ ማለት ነው እነዚህ ፎርማል ፋላሲ የምንላቸው። ነገር ግን
ነገር ግን አርጉመንት አንድን እስኪ ቅርጹን እንቀይረውና ያ ነገር ፎርማል ፋላሲ ያበላሸዋል የሚለውን ነገር እንመልከት ማለት ነው። እንግዲህ በደንብ ተመልከቱት። እዚህ ጋር ትንሽ ይታያችኋል ብዬ አስባለሁ። ኦል ኢትዮጵያን ኢት ብሬድ ቶማስ ኢዝ አን ኢትዮጵያን ዜርፎር ቶማስ ኢት ብሬድ። ይህ እንግዲህ እንደምታዩት ቫሊድ የሆነ አርጉመንት ነው ማለት ነው። በዚህ አርጉመንት ላይ ምንም አይነት የፎርማል ፋላሲ አልተፈጸመም። ኢት ኢዝ ቫሊድ ነው ማለት ነው። ስህተት ወይም ደግሞ እንከን ከሌለበት፣ ምክንያቱም ኮንክሉዥንና ውሸት መሆን አይችልም ማለት ነው። ዳት ኢዝ ትሩ ነው። እዚህ ጋር እንደምታዩት እንግዲህ ቶማስ ዳቦ ይበላል። ቶማስ ኢትዮጵያዊ ነው። ስለዚህ ኢትዮጵያኖች ሁሉም ኢትዮጵያኖች ዳቦ ይበላሉ ብለናል። ቶማስ ደግሞ ኢትዮጵያዊ ከሆነ ያው ዳቦ ይበላል ማለት ነው። እዚህ ጋር እንግዲህ ምንም አይነት የስትራክቸራል ስህተት የለውም። ስለዚህ እዚህ ላይ ፋላሲ አልተፈጸመም ማለት እንችላለን ማለት ነው። እዚህ ጋር እንግዲህ ፎርማል ፋላሲ እንዳይፈጸም ጉልህ ሚና የተጫወቱት ማለት ነው አርጉመንቶቹ አቀማመጥ ወይም ደግሞ ቅርጹ ላይ ምንም አይነት ስህተት የለውም ማለት ነው። የአርጉመንቱ አቀማመጥ ማለት ምን ማለት ነው ይላችሁ። እዚህ ጋር እንግዲህ በትክክል በቀላሉ በዚህ መልኩ ማየት ትችላላችሁ። ኢትዮጵያ የሚለውን ኤ ብለን ብንሰይመው፣ ዳቦ የምንለውን ደግሞ ቢ፣ እንዲሁም ደግሞ ቶማስ የምንለውን ሲ ብለን ብንሰይመው ኦል ኤ አር ቢ አልን። ስለዚህ ኦል ሲ አር ኤ ካልን ስለዚህ ኦል ሲ አር ቢ። እዚህ ጋር እንግዲህ በትክክል ማየት ትችላላችሁ ማለት ነው። ኦል ኤ ሁሉም ኤዎች ቢ ከሆኑ ሁሉም ሲዎች ደግሞ ኤ ከሆኑ that is means ሁሉም ሲዎች ደግሞ ቢ ይሆናሉ ማለት ነው። ስለዚህ አርጉመንቱ የዚህን አይነት ቅርጽ ይኖረዋል ማለት ነው። አርጉመንቱ ደግሞ ፎርማል ፋላሲ አልተፈጸመም። ስለዚህ የአይነት ቅርጽ ያላቸው አርጉመንቶች ፎርማል ፋላሲ አይፈጸሙም ወይም ደግሞ አይኖራቸውም ብለን እንደመድማለን ማለት ነው። እንግዲህ የአርጉመንት አንድና የአርጉመንት ሁለት አቀማመጥ ቅርጽ አስተውላችሁት አይደል? እዚህ ጋር በሁለቱ መካከል እንግዲህ ያለውን በደንብ እንዳያችሁ ተስፋ አደርጋለሁ። አቀማመጣቸው ተቀያይሯል። ስለዚህ ፎርማል ፋላሲ የሚፈጸመው አርጉመንቶቹ ላይ በሚኖራቸው ቅርጽ ወይም ደግሞ ስትራክቸር ላይ ነው ማለት ነው። ይህን እንግዲህ በደንብ ተመልከቱልኝ፣ በደንብ መያዝ አለባችሁ ማለት ነው። ፎርማል ፋላሲዎች የሚፈጠሩት በስትራክቸር ላይ ዲፔንድ በመሆን ነው ማለት ነው። ሌላ ምሳሌ መመልከት እንችላለን። እዚህ ጋር ኦል ኤሊፋንትስ አር አኒማልስ ኦል ማማልስ አር አኒማልስ ዘስ ኦል ኢሌፋንትስ አር ማማልስ። የአርጉመንት እንግዲህ ፎርማል ፋላሲ የተባለው ወንጀልን ፈጽሟል። ምክንያቱ እንዴት እንደሆነ ልንገራችሁ። እንዴት እንደፈጸመ ልንገራችሁ። ኦል ኢሌፋንትስ አር ማማልስ የሚለው ኮንክሉዥን ውሸት መሆን ስለሚችል ነው። ምክንያቱም ሁሉም አጥቢዎች እንስሳ ናቸው ማለት ሁሉም እንስሳቶች አጥቢዎች ናቸው ማለት አይደለም። ኢሌፋንት እንስሳት ነው። ነገር ግን ከቀረቡት ማስረጃዎችና አንጻር ኢሌፋንት አጥቢ ላይሆኑ ይችላሉ። ምክንያቱም ሁሉም አጥቢ እንስሳቶች ናቸው እንጂ ሁሉም እንስሳት አጥቢዎች ስላልሆኑ ማለት ነው። ነገር ግን አርጉመንቱ እንደዚህ ቢሆን ምን አይነት ፋላሲ ሊኖረው ይችላል የሚለው ነገር እንየው። የመጀመሪያው እንግዲህ ፎርማል ፋላሲ ምን አድርጓል? ወንጀል ፈጽሟል ማለት ነው። ዳት ኢዝ ፎርማል ነው የፈጸመው ፋላሲ ማለት ነው። እዚህ ጋር ኦል ኢሌፋንትስ አር አኒማልስ አለ። ኦል አኒማልስ አር ማማልስ ካለ ዳት ኢዝ ኮል ኦል ኢሌፋንትስ አር ማማልስ። ያው ቫሊድ ነው። ምንም አይነት የፎርማል ፋላሲ አልተፈጸመበትም። ሁሉም ኢሌፋንቶች አኒማል ከሆኑ ሁሉም አኒማሎች ደግሞ ማማልስ ከሆኑ ሁሉም ኢሌፋንቶች ማማልስ ናቸው። ዳት ኢዝ ምንም አይነት የስትራክቸራል የሆነ ስህተት የለበትም ማለት ነው። በቀላሉ ልክ እንደዚህ ኦል ኤ ቢ ያላችሁ እየሰየማችሁ መስራት ትችላላችሁ ማለት ነው። እንግዲህ በጣም ብዙ እዚህ ጋር ምሳሌዎች አሉ ማለት ነው። ኢፍ ስተዲ ሃርድ አይ ዊል ፓስ ዘ ኤግዛም አይ ፓስ ዘ ኤግዛም ዜርፎር አይ ስተዲ ሃርድ ማለት ነው። እዚህ ጋር እንግዲህ ይሄ ሎጂኩ እንግዲህ ፎርማል ፋላሲ ተፈጽሞበታል ማለት ነው። ይህ ነገር እንግዲህ አብዛኞቻችሁ እርግጠኛ ነኝ ፋላሲ አልተፈጸመበትም ልትሉ ትችላላችሁ። ይህ ነገር እንግዲህ ኢንቫሊድ ነው ወይም ደግሞ ስህተት ወይም ደግሞ እንከን አለበት ማለት ነው። ያ ምን አይነት እንከን አለበት የሚለውን ነገር ልንገራችሁ። አይ ስተዲድ ሃርድ ነው የሚለው ኮንክሉዥን እንግዲህ ውሸት መሆን ይችላል። እዚህ ጋር እንግዲህ እንዴት እንደሆነ ላሳያችሁ። ጠንክሬ ቃታናው ፈተናውን አልፋለሁ ነው የሚለው። ፈተናውን አልፌያለሁ ስለዚህ ጠንክሬ አጥንቻለሁ እያለ ነው ማለት ነው። ምናልባት ጠንክሮ ሳያጠና ነገር ግን ያ ልጅ ማለት ነው የተፈተነው ልጅ ኮርጆስ ቢሆን ያለፈው ይሄን ፈተና ስለዚህ ጠንክሬ አጥንቻለሁ የሚለው ኮንክሉዥን ውሸት ሊሆን ይችላል ማለት ነው። ምክንያቱም ሳያጠና ኮርጆ ቢሆንስ ያለፈው። ስለዚህ እዚህ ጋር እንግዲህ ምን አደረገ ማለት ነው። እዛ ጋር ፕሪሚሶቹ ኮንክሉዥኖቹ ጋር ስትራክቸራል የሆነ ስህተት ወይም ደግሞ እዛ ጋር እንግዲህ ፋላሲን ፈጸመ ማለት ነው። የፈጸመው ደግሞ ስትራክቸራል ስለሆነ ኢት ኢዝ ፎርማል ፋላሲን ፈጽሟል ማለት ስለዚህ ህጸት ተፈጥሯል ማለት ነው። ህጸት የምንለው ያው ፋላሲ ማለት ነው። እሱም እንግዲህ ፎርማል ፋላሲን የተፈጸመው ቅርጹን እንግዲህ ማየት በቂ ነው። ስተዲ ሃርድ የሚለውን ኤ ብለን ብንሰይመው ፓዝ ኤግዛም ቢ ብላችሁ በዚህ መልኩ እንግዲህ ማየትም ትችላላችሁ ማለት ነው። ቅርጹንም ቢቀያይርስ እዚህ ጋር እንግዲህ ቅርጹን ቀይረን ወደ ቫሊድ እንቀይረው። ለምሳሌ ኢፍ አይ ስተዲ ሃርድ አይ ዊል ፓዝ ዘ ኤግዛም አይ ስተዲ ሃርድ ዜርፎር አይ ፓዝ ዘ ኤግዛም ቢሆንስ እዚህ ጋር እንግዲህ ምንም አይነት ፎርማል ፋላሲ አልተፈጸመም። ምክንያቱም ድምዳሜው ውሸት መሆን አይችልም። ምክንያቱም ጠንክሮ ካጠና ያልፋል። ጠንክሮ አጥንቷል ስለዚህ አልፏል ማለት ነው። እዚህ ጋር እንግዲህ ምንም አይነት እንግዲህ ኮንክሉዥኑ ላይ ፎልስ የሚያመጣው ነገር የለም። ስለዚህ እዚህ ጋር ስትራክቸራል የሆነ ፎልስ እንግዲህ ፋላሲን እየፈጸመበት ምንም አይነት ወይ የለም ማለት ነው። ስለዚህ የዚህ አይነት ቅርጽ ያላቸውን ሃይፖቴቲካል ሲሎጂካል አርጉመንቶች ፎርማል ፋላሲ
አይፈጸሙም ማለት ነው። በዚህ ጋር እንግዲህ በትክክል ማየት ትችላላችሁ ማለት ነው። በሁለተኛ መልኩ ደግሞ የምንመለከተው ስለ ኢንፎርማል ፋላሲ ነው። ኢንፎርማል ፋላሲ ምንድነው ከሚለው ጀምረን እናያለን ማለት ነው። ኢንፎርማል ፋላሲ is a fallacy which committed due to the defect a very content of an argument other than the structural form። ይሄ እንግዲህ ምንድነው ማለት ነው? ቅድምዬም እንደነገርኳችሁ እቲ ባድ አርጊውመንት የሚመስለውን ነገር ጠለቅ ብለን ስናያቸው ጉድ አርጊውመንት የሚሰጡ ነገሮቻቸው በቀላሉ የሚሸውዱ ናቸው ማለት ነው። ጉድ አርጊውመንት የሚመስሉ ነገር ግን ለኛ የሚጠቅሙ የሚመስሉ ነገር ግን በውስጣቸው ትንሽ የማይጠቅም ነገር ዲፕ በምናይበት ጊዜ የሚፈጥር ፋላሲ ነው ማለት ነው። ይህን እንግዲህ ምን እንደሆነ እናያለን። ኢንፎርማል ፋላሲ እዚህ ጋር እንግዲህ ቃላቶቹን ባረፍተ ነገር መዋቅር ወይም ባረፍተ ነገሮቹ መዋቅሩ ላይ አቀማመጥ የሚከሰት እንከት አይደለም። ይሄ እንደነገርኳችሁ ኢንፎርማል ፋላሲ የምንለው በአቀማመጣቸው ወይም በአወቃቀራቸው ላይ የሚፈጠር ወይም ደግሞ የሚከሰት እንከን አይደለም። በአቀማመጣቸው ወይም በአወቃቀራቸው ላይ የሚከሰት እንከን ምን ብለናል? ፎርማል ፋላሲ ብለነው ነበረ። ኢንፎርማል ፋላሲ የምንለው እንደነገርኳችሁ በአቀማመጣቸው ወይም ደግሞ እዛ ጋር በስትራክቸራቸው የሚከሰት እንከን ሳይሆን ይልቁንም ይዘታቸውን በመመርመር ሊታወቁ የሚችሉ አሳሳች የአመክንዮ ግድፈቶች ማለት ነው። እዚህ ጋር እንግዲህ ኢንፎርማል ፋላሲ የምንላቸው እኛ ጋር እንግዲህ ይዘታቸውን በመመርመር ሊታወቁ የሚችሉ አሳሳች የአመክንዮ ግድፈቶች ማለት ነው። ኢንፎርማል ፋላሲዎች በብዛት ትክክለኛ አርጉመንት ይመስላሉ፣ ሰዎችን የማሳመን ኃይላቸው ነገር ግን ስህተት ናቸው ማለት ነው። እስኪ አንድ የኢንፎርማል ፋላሲ ምሳሌ እንመልከትና እናያለን ማለት ነው። All plants are things that contain chlorophyll, therefore all factories are things that contain chlorophyll። እዚህ ጋር እንግዲህ ቫሊድ ነው የሚመስል ነገር አለው፣ ነገር ግን ኢንቫሊድ ነው። ምክንያቱም እዚህ ጋር እንግዲህ ቻፕተር 2 ላይ ካስታውሳችሁ አንድ አርጉመንት በትክክለኛ ዓለም እውነት ወይም ፕሪሚሶቹ በትክክለኛ ዓለም ውሸት የሆነ ኮንክሉዥን ካለው አርጉመንቱ ኢንቫሊድ ነው ብለናል ማለት ነው። እንግዲህ ምንድነው ብያችኋል? የኮንክሉዥኑ በትክክለኛ ዓለም ላይ ያለው ውሸት ከሆነ that is invalid ነው። እዚህ ጋር እንግዲህ ፕላንት የሚለው ቃል ሁሉም ትርጉም ነው ያለው ማለት ነው። እዚህ ጋር አምቢጊየስ ወይም ደግሞ አሻሚ ቃል ብለን የተማራው ቻፕተር 3 ላይ አስተውሱ። ሌክሲካል የሆነ ዲፊኒሽን አምቢጊየስ የሆኑ ቃላቶችን ለማስታገስ ይጠቅሙናል ብለን ተምረናል። ለማንኛውም ፕላንት ማለት እጽዋት ማለት ነው። ዳት ኢዝ ፕላንት ማለት ፋብሪካ ያለበት ቦታ ማለት ነው። የመጀመሪያውና የሁለተኛው ሴንቴንስ ውስጥ የተጠቀሙት ኮንቴክስቶች ማለት ነው አንድ አይደለም። እዚህ ጋር የመጀመሪያው ላይ ፕላንት ማለት ተመሰረተ፣ ተተከለ ወይም ደግሞ ለቤት ፋብሪካ፣ የሁለተኛው ላይ ደግሞ ፕላንት ማለት ችግኝ ማለት ነው። ዳት ኢዝ ኮንክሉዥኑን ተመልከቱ። ፋብሪካ ክሎሮፊል ያላቸው እንዴ እዚህ ጋር እንግዲህ ኮንክሉዥኑ የሚለው ፋብሪካዎች ክሎሮፊል ያላቸው ብሎ ነው የነገር ያለ። ስለዚህ ኮንክሉዥኑ በትክክለኛው ዓለም ላይ ውሸት ስለሆነ ኢንቫሊድ ያደርገዋል ማለት ነው። የአርጉመንቶቹ ቅርጹ ትክክል ነው፣ ነገር ግን ይዘቱን ስትገመግሙ ፕላንት የሚለው ቃል ለእጽዋትም ለፋብሪካም በመጠቀም አስመሳይነቱን የተሞላ ጥሩ አርጉመንትን የሚመስል ሰርቷል። ስታዩት ቫሊድ ይመስላል፣ ነገር ግን ውስጡን በውስጥ ዲፕ አይታችሁ በምትገቡበት ጊዜ ደግሞ ኢንቫሊድ ነው። ምክንያቱም ኮንክሉዥኑ በነባራዊ ዓለም ላይ ውሸት ስለሚሆን ማለት ነው። ስለዚህ ኢንፎርማል ፋላሲዎች የምንላቸው በአምስት ይከፈላሉ። ትንሽ የሚያስቸግረው ኢንፎርማል ፋላሲ ነው። በደንብ ማየት ይኖርባችኋል፣ ብዙ ኤግዛምፕሎችን ማለት ነው። እሱን ደግሞ ለማግኘት ቴሌግራም ቻናልን ጆይን ብታደርጉት አሪፍ ይሆንላችኋል ማለት ነው። እዚህ ጋር እንግዲህ ፋላሲ ኦፍ ሪሌቫንስ፣ ፋላሲ ኦፍ ዊክ ኢንዳክሽን፣ ፋላሲ ኦፍ ፐርሲፕሽን፣ ፋላሲ ኦፍ አምቢጊዩቲ እንዲሁም ደግሞ ፋላሲ ኦፍ ግራማቲካል አናሎጂ ተብለው እንግዲህ በአምስት ይከፈላሉ ማለት ነው። እያንዳንዳቸው ደግሞ የራሳቸው ክፋይ አላቸው ማለት ነው። በአጠቃላይ 22 ናቸው። ቀጣዩ ሁሉንም እናያለን ማለት ነው።